ሴት ሳይሆን ስልክ ያገቡ ብዙ ወንዶች በስተዋል በዘመናችን። ሶሻል ሚዲያ የማረካቸው በስተዋል። ለሚስታቸው 10 ደቂቃ የላቸው፣ 1 ሰዓት የላቸው። የትም ለማያውቁት ሶሻል ሚዲያ ጠላልፎ ላመጣላቸው ሰው ግን በሐላልም በሐራምም በማላ ያዕኒም በማይገባም ሰዓት አላቸው። የተከበረ የመኝታ ቤት አልጋ ላይ ሆነውም ከአጅነቢ ሴት ጋር ሚጃጃሉ ወንዶች አሉ። ባለቤታቸውን መኝታ ቤት አስጠብቀው ሳሎን ቤት ላይ በሐራም የሚያሳልፉ ወንዶችም አሉ። እንደምን ሰማው አንዳንዴ ሽምግልና ላይም ፊት ለፊት እንደሚነገረው ማን ፈቀደ? ይሄ የማን ሱና ተከታይ ነህ አንተ? ሐላል ሚስትህን ትተህ በስልክ በኢንተርኔት ከአጅነቢ ጋር እንደፈለግህ ምንተው። ሐራም ደረጃም ባይደርስ የማታውን ክፍለ ጊዜ ለሚስትህ አድርግ፣ ለልጅህ አድርግ። ሐቅ አላቸው። ለሚስትህም ሐቅ አላት። ነብዩ ነው ያሉት አለይሂ ሰላቱ ወሰላም። ለልጆችም ሐቅ አላቸው። በሱና ዒባዳ ከመጠመድ በቤተሰብ ጉዳይ መጠመድ አጅሩ ይበልጣል ብለዋል ኢስላም ሊቃውንት። አንድ ሰው ሱና ሶላት ላይ፣ ሱና ጾም ላይ፣ ቁርአን ላይ፣ ዝክር ላይ፣ ዱዓ ላይ ሰዓቱን ከሚያሳልፍ ፈርድ ዒባዳዎችን ካጠናቀቀ በኋላ ለሚስቱ ለልጆቹ ጊዜውን ቢሰጥ አጅሩ እሱ ይበልጣል ተብሏል። ልጆች የት ዋሉ? አጠኑ ወይ? ሐፈዙ ወይ? ጤንነታቸውስ መድኃኒት ወሰዱ ወይ? የቤት ሥራ ሰሩ ወይ? አንቺስ ባለቤቴ እንዴት ነሽ? አላህ የጣለብኝ አደራ ነሽ ማለቱ ነው አጅሩ ይበልጣል ከሱና ምንለው። ከሱና ሶላት ከሱና ጾም አይደለም በስልክ መጠመዱ ይቅርና አይደለም አልፎ ተርፎ በሐራም ቻት እየተደራረጉ ማሳለፉ ይቅርና እየሰገድክ ከማሳለፍ እየቀረህ ከማሳለፍ ዋጅቡን ከጨረስክ በኋላ ባለቤትህን ልጅህን እንዴት ዋላችሁ ማለቱ ማገዙ የተሻለ ነው ተብሏል። አርአያችን መሪያችን ነቢያችን ናቸው አለይሂ ሰላቱ ወሰላም።